ብሎ ለምሳሌ አንድ ጊዜ መቼም አሁን ተቀይሮ ይሆናል መቼም እኔ በነበርኩበት ጊዜ መስጊድ ለቴክኒሻን እቃ ከሰጠ ሰርቶ ከሰጠ ማክሲመም በአንድ ሳምንት ማስረከብ አለበት ከቻለው በጣም ጎበዝ ከሆነ እቃው ቶሎ የሚገኝ ከሆነ ወዲያው ሰርቶ ይሰጣል እቃው አይ እንትና ጋር ሊያገኝ ይችላል ብሎ እንትን ኮሎ በሳምንት ከሳምንት በኋላ ግን እቃም ባጠይቅ ይሻላል ያው ተመሰል አው ሊበላ ይችላል ወይም እቃው የሆነ ነገር ይወጣና እዛ ላይ የሆነ ነገር ከዛ በኋላ ነገና አንተ ምን እንደወጣበት አታውቅም እና አንድ ጊዜ የሚገርም ነገር ያው ግን አሁን ተቀይሮ ይሆናል እንግዲህ አሁን ቴክኒሻኖች አይወክሉም በዘጠናዎቹ የነበሩትን ነው የሚያክለው እና እንደ ኤሌክትሮኒክስ ቤት ውስጥ ነገሩ አሁን ፈርሷል ግን ያው ደስ ይላል እና እዛ ቤት ውስጥ የነበረ አንድ ቴክኒሻን ነበር በጣም ክብሩ ነው ሰው በጣም ነው የሚያከብረው ተለቅ ያለ ነው ከሌሎች ቴክኒሻን በቃ ራሱን ችሎ ነው እንደዚህ እንትና በደንብ ነው የሚሰራው እና ምናልባት ደሬ ሊረሳው ይችላል ደረጀና ሀብቴ መተው ደረጀ ኃይሌ ኮሜዲያኖች ሁለቱም ነበሩ አዎ የዛን ጊዜ ማለት ነው እና ሁለቱም ነው ተያይዞ የሚወጣው መስጊድ ሲመጡ ከዛ ይሄንን ቪዲዮ ያስታውስ ይሆናል ሊያስታውስ ይችላል ግን ያው ያ ደግሞ ቀልድ አይደለም እልህ ነበር ገባ ተናዶ ነበርና የሆነ ቴፕ ለዚህ ሰው ይሰጣል ሰውየው ደግሞ ፈልጎ አጣውና እንደዚህ ቃውን እንደዚህ ሳያስረው እንደዚህ ጥግ ላይ አድርጎት ሌላ ስራ ደግሞ ተቀብሎ ይሰራላል ከዛ ሲመጣ ያው ፈትቼዋለሁ ይላል ሁሉ ቀን ያው ፈትቼው ያያየሁት ቅድም ያያየሁት ነበር እሱኮ አያው በቃ ፈቶት ነው ያስቀመጠው እንጂ አያው አሁንም ሲመጣ በ15ኛው ቀን ሲመጣ ፈትቼው እቃው ተገኝቶ ግን እንትን ሊል አልቻለም ሊገጥም አልቻለም ጥርሱ ምናምን ይለዋል ተመልሶ ይሄዳል እንደዛ ሲል ኦልሞስት ወደ 2 ወር አመላለሰው ለአንድ ቴፕ ከዛ ሀብቴታችን ያለው እኔ በአጋጣሚ እቃ ሰጥቼው የዋስትና እቃ ሰጥቼው እሱን ላናግረው እሱ ያለበት ቦታ ሄጃለሁ ቴክኒሻኑ ጋር ማለት እኔ ልክ እንደወጣው የሰከንድ ልዩነት ነው ደሬ መጣና ፌስታል ከዚህ ውስጥ በጀት አገኘ እቃ ይነሳያለሁ እንደዚህ አና ተፈትሮ እኔ እኮ አለው እኔ እንድሰራልኝ ነው እንጂ ፈተን ታስቀምጧለህ አምጣው አለው ለቻ እቃው እንዲያቀርብለት ያንዳንዱ የከተኒ እኮ ታንክ ስራ አላልኩም ገባ ቴፕ ነው እንጂ ስራ ያልኩም ምናምን ታንክ ስራ አላልኩም እኮ ሰውየው ክብር ነው አይናገረው ክላይንት ነው ገባ ከዛ እቃውን ሰብስቦ የተበታተነው ነው እንደዚህ ወይ ደረጃ እና ሰው ተገንጥሯል አረ በስመ ከዛ በኋላ ልክ እንደሄደ ሰውየው ታንክ ስራ አላልኩም ያለው ነገር ተሰማበት ማን ይናገር ጸጥሉ ልክ እንደሱ ሲወጡ ለቀቁት በቃ የትኛው ታንክ ያሻንጉሊት ነው ጓዳው